ሰላም። በዚህ ቪዲዮ መጀመሪያ ጊዜ በኢትዮጵያ ገቢዎች ሚኒስቴር ስለሚተገበረው ባለልዩ መለያ ኮድ ወይም ኪዋር ኮድ እና በተለይ በኦዲት ጊዜ ለግብር ከፋይ የሚሰጣቸውን 10 ጥቅሞች እናወራለን። ቪዲዮን ሰብስክራይብ አድርገው ቢጀምሩ ለብዙዎች ይደርሳል። አዲሶቹን ደረሰኞች በብቸኝነት በሚያትመው መንግስታዊ ብርሃንና ሰላም ማተሚያ ቤት የሚታተሙት ልዩ መለያ ኮድ ወይም ኪዋር ኮድ የሌላቸው ነባር የሽያጭ ደረሰኞችን መጠቀም ሙሉ በሙሉ መከልከሉና ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደማይውል በገቢዎች ሚኒስቴር መገለጹ ይታወቃል። ለመሆኑ ኪዋር ምንድን ነው? በጥቂቱ ብለን ወደ ዋናው ሐሳባችን እንገባለን። ኪዋር ማለት ኩዊክ ሪስፖንስ ማለት ሲሆን በአማርኛ ፈጣን ምላሽ ተብሎ ሊተረጎም ይችላል። ኪዋር ኮድ ማለት መረጃን በፍጥነት እንዲነበብ የሚያደርግ የሁለት አቅጣጫ ባርኮድ ነው። ኪዋር የተለያዩ መረጃዎችን ሊይዝ ይችላል። እንደ ዌብሳይት አድራሻ፣ ሰነዶች በፒዲኤፍ እና በፎርም መልክ፣ የስልክ ቁጥር ወይም አድራሻ፣ የአካባቢ መረጃ ወይም ሎኬሽን፣ የክፍያ መረጃ፣ የደረሰኝና የንግድ መረጃዎችን እንዲሁም ልዩ ልዩ ጠቃሚ መረጃዎችን ሊይዝ ይችላል። ለመሆኑ ይህ ኪዋር በኦዲት ስራ ወቅት ለግብር ከፋዮች የሚሰጣቸው ጥቅሞች ምንድን ናቸው? ቀጥሎ 10 ነጥቦችን እናያለን። አንደኛ፣ ፈጣንና ቀላል ማረጋገጫ መስጠት። ታክስ ከፋዮች የደረሰኞቻቸውን ወይም የግብይት መረጃዎቻቸውን ኪዋር ኮድ በመጠቀም በፍጥነትና በቀላሉ ማረጋገጥ ይችላሉ። ሁለተኛ፣ የኦዲት ጊዜን መቀነስ ወይም ባነሰ ጊዜ ኦዲት እንዲደረግ ማድረግ። ይህም በኪዋር ኮድ ደረሰኝ የታገዘ ኦዲት በፍጥነት ስለሚካሄድ የንግድ ስራን አቋርጦ ለኦዲት ረጅም ጊዜ ከማጥፋት ይቆጥባል። ሶስተኛ፣ የግጭትና ክርክር መቀነስ። ይህም ማለት በኦዲት ወቅት መረጃዎች ግልጽ ስለሚሆኑ ከታክስ ኦዲተሮች ጋር የሚፈጠር አላስፈላጊ ክርክርና አለመግባባትን ይቀንሳል። አራተኛው ነጥብ የሐሰት ክስን መከላከል ነው። ይህም ማለት ኪዋር ማስረጃዎቻቸውን በግልጽ ማቅረብ ስለሚያስችል የሐሰት ክስን ይቀንሳል ማለት ነው። አምስተኛው ነጥብ የሰነድ መጥፋትን መቀነስ ነው። ይህም የወረቀት ደረሰኞች መጥፋት ወይም መበላሸትን ይቀንሳል። ይህም ማለት ደረሰኙ በወረቀት ወይም ሃርድ ኮፒ ብቻ ሳይሆን በዲጂታል ወይም ሶፍት ኮፒ መልክ በተቋሙ ሲስተም ውስጥ ስለሚመዘገብ ባካፕ ስለሚኖር በአጋጣሚዎች ሰነዶች ቢጠፉ ችግሮች እንዳይፈጠሩ ይቀንሳል ማለት ነው፣ ወይም አላስፈላጊ ጫና አይፈጥርም። ስድስተኛ፣ የመረጃ ትክክለኝነትን መጠናከር ወይም አኪዩሬሲ ማለት ነው። ይህም ማለት የቀረበ መረጃ ትክክል መሆኑን በቀላሉ እንዲረጋገጥ ያግዛል። ሰባተኛው፣ የታክስ ታዛዥነትን ማረጋገጥ ወይም ፕሩፍ ኦፍ ታክስ ኮምፕላያንስ። ይህም ግብር ከፋዩ ለታክስ ህጎችና መመሪያዎች ህጋዊ መሆኑን በቀላሉ ያስረዳል ወይም ለማሳየት ያግዛል። ስምንተኛው ነጥብ ቅጣትና ተጨማሪ ግዴታዎችን መቀነስ። ይህም ማለት በኪዋር ኮድ ደረሰኝ የታገዘ ኦዲት ትክክለኛ መረጃ ስለሚኖር ያልተጠበቁና ተጨማሪ ታክስ እና ቅጣት ስጋቶችን ይቀንሳል ወይም አላስፈላጊ ቅጣቶችን እንዳይመጡ ያግዛል። ዘጠነኛው ወጪ መቀነስ ሎወር አድሚኒስትሬቲቭ ኮስትስ። ይህም ማለት የሰነድ ማተሚያ፣ ማከማቻና ከወረቀት ጋር በተያያዘ ተጨማሪ ወጪዎችን ይቀንሳል። 10ኛውና የመጨረሻው ነጥቤ ከታክስ ባለስልጣኑ ጋር መልካም ግንኙነት እንዲፈጠር ያግዛል ወይም ትረስት ይፈጥራል። ይህም ማለት ኪዋር ግልጽነትን ስለሚጨምር ከገቢ ባለስልጣኑ ጋር መተማመን እንዲኖር ያግዛል። መረጃውን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ያድርጉ።
ሻሎም